this is directly ከአክተርስ ዳይሬክተር ግንኙነት ጋር የሚያያዝ ነገር ነው። በሁለት አንግል አየዋለሁ። አንዱ ከሶኒክ ጋር የሰራነው ስራ ነው። በጣም አጭር ሮል ነው ያለኝ። ግሩም አይ ቲንክ አጭር ሮል ሰርቷል። ከዚህ ራሱ ነው አልቦ ላይ ማለት ነው። እኔ ደግሞ እንደዛ አይነት ካራክተር ቀሚስ የለበስኩለት ሰርች ነበርና ሄኖክ አየለ በጣም ግሬት ዳይሬክተር ነው ባይዘው በጣም እና ኢቨን ከስክሪፕት ውጭ ኢምፕሮቫይዝ የሚያደርጋቸው ነገሮች በጣም አስደናቂ ናቸው። ሶ የሆነ አንድ ካራክተር አለ የካራክተሯን ኢንተርናል ሳይኮሎጂካል እንትን ሪፍሌክት ለማድረግ ነው ሀሳቡ አይደለም ያ ሲል የተሰራበት። ሶ እኔ የምሰራው ፊልም ነው ፊልም ላይ የሚታየው ሶ እሱን ነው ለመቅረጽ እንትን ያለው እና ካራክተሮቹ ላይክ ይወዳታል ግን ላይክ ኤክስፕረስ ስሜቱን ፍቅሩ ምናምን መግለጽ አይፈልግም አይነት ነገር ነው። አላውቅም ኤግዛክትሊ ካገኘሁት ሶኒክ አይ ቲንክ እሱ ብሬኪንግ ላይ ሶኒክ ነበረበት እኛ ያን ነገር ስንቀርጽ ማለት ነው እና ሪሊ በጣም ቻሌንጂንግ ነበር። እዛው ኢምፕሮቫይዝ እንዳደረግ ነው የነገሩኝ ምናምን እና ላይክ ስሜቱ ይወዳታል ግን ላፈቅራት አልቻልኩም። በቃ ከአንቺ ጋር ልቆይ አልቻልኩም ነው ስሜቱና እንዴት ፍሮም ደ ስክራች እንዴት ሆኖ ይነሳል። የግሩም እንኳን አይ ሚን ጓደኛሞች ናቸው ምናምን አክትረስ ነች እሷ እና እሱ ጓደኛውን እንዳጣ አይነት ነገር ነው። ይሄ ፍቅረኛው ነች ፍሮም ደ ስክራች ባክግራውንድ የለውም ምናምን እንዴት ነው እንባ የሚመጣው? ሰው ግን አይ ሚን ዳይሬክተሩ ኤም ላደረገው ነገር ተገዢ መሆን አለበት። በጣም ፊልሙ ላይ አላውቅም እንግዲህ 10 ሰከንድ ምናምን ይሆን አይመስለኝም እና ሪሊ ቻሌንጂንግ ነበር። ከዛ አልመጣ ብሎ ታይም የላቸውም ቶሎ ቀርጸው መውጣት አለባቸው መናፈሻ ውስጥ ነበር። ይሄን እንዴት ነው ይለኛል ሶኒክ እዚህ እና ኤኒዌይስ እሱ በጣም ቻሌንጂንግ የነበር ማለት ሳይገባኝ ግን ፋይናሊ ግን አም ሃፒ ዊዝ ላይክ ኢሞሽናል ስትራይክ። አንደኛው ደግሞ ከአማታ ማለት የመጀመሪያ ፊልም ከሆነ ልጅ ጋር የሰራሁት ነው። ሁሉ ጊዜ ጀማሪም ይሁን ኤክስፔሪየንስ ዳይሬክተር ላይ እሱ የሚፈልገውን ነገር ታዞ የመስራት ነገር በደንብ አንደርስታንድ ማድረገው እና የምቀበለው ነገር ነውና ልጁ ስለሚያስበው ነገር በትክክል መረዳት አልቻልኩም። አሁን ቅርብ ጊዜ ወጣ ፊልም ነው ዳናሽ ይባላል እና ሆስፒታል ውስጥ ካራክተሩን ያስታምማታል ምናምን። ይሄ ማንኛውም ሰው ቤተሰቦቻችንን ስናስታምም የምናደርጋቸው ነገሮች ሽንት መቀበል የሆነ ነገር እና ትሪትመንቱ ማለት ነው። ከዛ ልጁ ሆስፒታል ውስጥ የሚታዩት ነገሮች በሙሉ ይሄ ላይክ ኢምፕሮቫይዝ ማለት የሆነ ነገር ለምሳሌ ሽንት አለ እዛ ሃይላንድ ውስጥ ተጠራቀመ ሽንት እና በሆነ ነገር መሰራት ይችላል እና እሱ ሪል ሽንት አምጥቶ አሁን ይሄን ነገር እንዴት ነው አሁን መቀበል አለብኝ የለብኝም ምናምን ነገር ከዛ ኤኒዌይስ ማለት ነገሮች አሉ። ህንፃ ላይ ቶሎ ሆስፒታል ውስጥ መውጣት አለብን ምናምን እና እንደዚህ የሚሰራው እና በጣም ልጁ በጣም ልቡ የሚገርም ልጅ ነው። በጣም አሪፍ ኳሊቲ ያለው ግን እንዳልኳችሁ ከኤክስፒሪየንስን ከምንም አንጻር ነው በቃ ስራው ምናምን አለኝ እና በሌሎች ነገሮች ነርቨስ ይሆናል ምናምን አይ ይሄ ነገር መስራት አልችልም እና በጣም አግሬሲቭ እየሆነ መጣ። በቃ ማለት ይሄ እኮ ሲምፕል ነው የሆነ በሌላ ነገር ወይ ድራፍት አድርገህ ሽንት በሚመስል ነገር መስራት ይቻላል። ከዛ ይሄ ሲኒማቶግራፈሩ ዳንኤል ግርማ ነው እና በቃ ነገሮች የተጣበቡ መጡ። ሰዓትም እየሄደ ስለነበር ማለት ነው በቃ ሳልወድ በግድ ያንን ሽንቱ እጄን እየነካኝ ደግሞ የሚገርምህ ሽንቱ የፕሮዲሰሩ ሽንት ነው። የተጠራቀመ ነው እና 3 ቀን 4 ቀን ማደር አለብን ብሎ አናላይዝ አድርገው የሳምንት እንዴት ነው ማምነው ማለት የኔ ሽንት እኮ ነው።
ካራክተሩ መታዘዝ ያው አይ ሚን እኔ ቁጭ ብሎ እንትን ማድረግ ምናምን አንዳንድ ጫና መፈጥረባቸው ይመስለኛል። ምናልባት ያ ኤክስፒሪየንስ ባይኖር ምናምን ልታገለው ይችላሉ። ግን በዛ ምክንያት ጫና አሳደረብን። ደግሞ አሉ የአክተር ዲስፕሊን ኢሹዎች ምናምን አሉ እና ምንም ትንሽ ነገር ነው የሚበቃው። ባይዞ እንትና እኮ እንትን ነው ብሎ ለመወራት ማለት ነው እና ኤኒዌይስ ዲስ ኢዝ ምንድነው እንደዚህ አይነት ኦኮርድ ሞመንቶች የሚፈጠሩት የሚመስለኝ ቦክሳችን ካራክተር እንካይና የአቅሊት ሲፈርስ ነው ማለት ነው። ሙዚቃ አሁን የሙዚቃ ምቃኘው አንድ ሙዚቃ ኢንስትሩመንት አቅሊቱ ሲፈርስ የተፈለገው ስትል ይሰጣል። ለእኔ እንደዛ ነው። እንደዚህ ኦኮርድ ሞመንቶች የሚፈጠሩት ለምሳሌ ያጋጥሜ ፊልሙ ላልናገርም ዳይሬክተሩ ላልናገርም እኔ ካራክተሩን የቃኘሁበት መንገድ አለ። ያ ማለት በማለት እሱ ብለን ሰርቶለት ማለት አንድ የሆነ ሰው ስቴጅ እየተንቀሳቀሱ ነው። እንደዛ ሲሰሩ በነገራችን ላይ ካራክተሩ ሊድ የሚችለውና የማይችለው ዲያሎጎች በነገራችን ላይ አንጥራችሁ ማውጣት ይችላላችሁ። ብዙ ካራክተሮች ካላችሁ ሀሳብ ሼር ታደርጋላችሁ። ሰው የሚጫወተው ካራክተሩ ተናገር ነው ፊልሙ ልታጡ። ስለዚህ በኋላ ልናገር ሊለው የማይችሉ በጭራሽ ሊለው የማይችለው ዲያሎግ ይዞ ሊመጣ ዳይሬክተሩ እዚህ ፊልም ላይ ስቶሪ አንዲትና ላይ ለማቸዋል ስቱ ላይ የሚጻፍ የለም ምንድነው የተፈጠረው? እዛ ቦታ ላይ አንድ ባለሀብት ከዚህ ከሰውየው ጋር ይተዋወቃል። የእሱ የሆነ አንድ ካምፓኒ አለ። ያን ካምፓኒ ሊያስተዋውቅ የሚችል ሊትራሊ ማስታወቂያ ያለው ነገር አንድ እንዳልኩሽ ነው እንግዲህ በጭራሽ አሁን ለምሳሌ ካራክተሩ ምናልባት የማስታወቂያ ማለት ነው የሚጫወተው አለማየታለን በዛ ስራ ውስጥ የተታ ነው ለማለት በጣም ቀላል ነው። እኛው ማለት ነገራችሁ ጭራሽ የከተማ ሰው ማለት ሰው ተከራከረ አይ በቃን ብሎ ይላል እድሜ ይላል ፋይናል ያው ስ አንድ ፊልም ጊዜ ዳይሬክተር ነውና ማክበር ይኖርብናል። አንዳንድ ጊዜ ዳይሬክተሮችን ወይሀፍቱ በቃ ማለት የእነሱ ዞሮ የእነሱ ቪዥን ማለት ለእነሱ ቪዥን ውስጥ ነው የምንመጣው ሁሉም ባለሙያ ማለት ነው። ማስታወሰው አልኩትና ከዛ በጣም ባለም ላይ ታሪ ተናሉ አንድ በቃ ማለት ካልኩት የጨረሱ በኋላ ወደዛ ሄጄ በዘባ ያለው ማለት ነው ሲመላከር ከሚያሰው ወደዛ ያለው ፊልም አስገብቶ አለ በጣም ይገርማል። ሰው ያላመነበትን ኢንተርናላይዝ ያላረገው እያለው እንዴት ስለሚችል ሰው እንዳለው ስላሰበ ታስከማ ለመቀጠል እና እኔ በጣም የሚገርመኝ ሞመንትና ኢንሲደንት ነው። በጣም ብዙ ጊዜ አነሳዋለሁ ከአክተር ጋር በተገናኘ አንዳንዴ በጣም የሚያስገርሙ እንዲህ አይነት ሞመንት አንድ ሪስክ ነው የሚመስለው፣ ግን አንዳንድ ሰው ካራክተር ውስጥ ሲገባ አናላይዝ የሚያደርግበት መጠን በጣም ኃይለኛ ነው። በጣም ስቶሪውን ኢንትረስቲንግ ነሽ። ስለ እናንተ ህይወት ወይም ፊልም ቢሆን ቢሰራ ምን አይነት ጀነር ሊኖረው ይመስላል? ምን አይነት ፊልም ይመስላል? ደሱ ሊጀምር ጥሩ ነው። ደስ ብሩ ሊጀምር እኔ ሰው ይወቅሰኛል ማታ የሚወቀሰኝ ነበር። ክሊር ነው በቃ እኔ ይታወቃል። በጣም ሮማንቲክ በጣም አፍቃሪ ነኝ። በጣም
እና እላለሁ አታቀብጥብኝ ምናምን የሚል ሀሳቦች ይነሳሉ። ከዛም ከዚህ ግን ሪሊ ለምሳሌ አሁን ሚስት ያለኝ ስሜት መጀመሪያ ያፈቀርኳት ቀን ዛሬ 16 ዓመት አካባቢ ነበር። እሱ ስሜት አሁን ድረስ ሙቀቱ ይሰማል። ለማንም ማለት ሪሊ ከነሱ ጋር ትናንትና ስናወራ ነበር ማለት ስለ ሰው ሳስብ ከእግዚአብሔር ይበልጥብኛል ሰው እውነት ነው። ሌላ ላይ ስንወጣ እያልን እንዳወራ ነበር ከደሱ ጋር እያንዳንዷ ነገር ጥቃቅን ነው የምትሆኑ ማለት ድቅቅ ህንፃው ተራራው ምን አይደለ እና መጽሐፍ ቅዱስ ላይ እግዚአብሔር ዓለሙን ከፈጠረበት ሰውን የፈጠረበት ጥበቡ እጅግ ይበልጣል ይላል። ማንም ሰው ወደ ሰው መጥቶ ሰውን ያዳነበት ጥበቡ ይበልጣል ይላል እና ሌላ ላይ ወደ ላይ ከፍ ስትሉ ተራራው ህንፃው ምናምን ከነሱ ጋር ወደዚህ እየመጣ ነው ማለት ነው። ለዛኛው ኮንዶሚኒየም ነበር ሊስቆጥ የሚኖሩት እና በቃ ማለት የሰው ልጅ ከቁስ በላይ ማለት የምናስባቸው ነገሮች በሙሉ ስፒሪታችን ይበልጣል ማለት ከእግዚአብሔር አምሳል አንድ የሆኑበት ነገር በጣም ይበልጣል። የእውነት እንበላለን እርስ በርሳችን ያለን ነገር በጣም ይበልጣል። ሰውነታችን ይበልጣል። አሁን ወደ ላይ ከፍ ስትሉ የምናየውን ነገር ነው የምናስበው። እማንነውስ አማዞን ውስጥ ያለው አንታርክቲካ ውስጥ ያለው ምን ውስጥ ያለው ምናምንና ይህን ሁሉ ነገር እኛ ከውሃ አይደል ከእናትና ከአባታችን ስፐር ከውሃው ነው ተፈጠርን። ከዛ ይሄን የሚያክል ቦዲ ነገር ይዘናል። ይህን ሁሉ ዘመን ለዘመናት ሲፈጥር የኖረ አምላክ በሰው ላይ አድሮ በሰው አካል ሆኖ መጥቶ አዳነ አይደል ማለት ክርስትና አሳቢ ሆናችሁ አምጥቶ እኔ በማውቀውና በሚገባኝ ነገር ነው የማወራው። ያ አምላክ ወርዶ ሰው የሆነበት ሚስጥር እጅግ በጣም ነው የሚገርመኝ እና ስለ ሰውነት ያለኝ ባህል በዚህ ልክ ነው እና በጣም ነው ሰው ወዶ በጣም ሰው ከዛ የተነሳ ከሚስቴም ጋር ከሌሎችም ሰው በጣም ነው ወዶ ሰው በጣም እና በጣም ነው የሚገርመው። ሁሉ ጊዜ ፋሲሊቲ ታደርጋለህ ከሰው ጋር በመሆን በሰላምታ በምናምን እና እኔ የኔ ላይፍ እና ህይወት በዣነር ቢለካ ሮማንስ ቢለው በጣም ያን ህይወት ፊልም ሆኖ ይሰራል። ዣነሩ ምን ይሆናል? ፈጽሞ አስቤው ጀነሩ ስሙን ናታው እኔ አሁን እሱ ካሉ አንጻር የራሴ ወይ ቅድም እንዳወራሁት ስፕሊት ስክሪን ብትፈጥረው ሮማንስ አንደኛ ባራ እንደውም አንዳንድ ጓደኞች ሁሉም አይነት ጓደኛ እና ሆረር ደግሞ የኔ ህይወት የስፕሊት ስክሪኑ ያኛው ፓርቲ ሆረር የሚያደርገው ኦኬ። ሳልክስም የእውነቴን በደስታ ፊልሞቹ ላይ አሁን አብዛኛው የሰራሁባቸው ብታዩ ፍቅር የፍቅር ታሪክ አብዛኞቹ ሜዲካል ዶክተር እና ዳያስፖራ ምናምን ነው የሚሄዱ ከአሳራ እና ለእኔ በጀነር ብትሉት ድራማ አለው፣ ኮሜዲ ያለው፣ ትራጀዲ ያለው፣ አብዘርድማ ደጉዳ ግን የህይወት ፍልስፍና ሶስት ነገሮች ናቸው። የሰው ልጅ በህይወት ዘመኑ ሲኖር እምነት ሊኖር ይገባል። ምንም ክርስትና እስላም እምነት ሊኖር ይገባል። ሁለተኛ ቁም ነገር የቀኑ ለውጥ የሚያመጣ ስራ መስራት አለበት በራሱ ላይ በሌሎች ላይ ለሰው ልጆች ከተቻለ ለሰው ልጆች ካልሆነ ለአካባቢ ለቤተሰቡ ለሀገር ለሆነ። ሶስተኛ በየቀኑ መማር ትምህርት ቤት ምናምን ከህይወት ከጓደኛ ከሰው እዚህ ጋር ምናምን ከሚሰጡ ከቀን ከቁም ነገር ከጨዋታ መማር። ሌላው ዋናው ደግሞ
መዝናናት በጣም ብዙ ሰው ይሄ ስል አገር ውስጥ ውጭ እንደኔ እብድ እንዲዝናና በደንብ ደግሞ መዝናናት ነው። ስለዚህ አንድ ሰው በደንብ መማር፣ በደንብ መስራት፣ በደንብ መዝናናት ነው። ዳርና ዳር ያሉት ሁለቱ የእምነት ሰው መኖር አለበት። ሌላው ደግሞ ከክፋትና ከክፎች ጋር በአንድ ቃል ሲጠቀለል ወይ በአንድ ፍሬዝ ክፋትና ክፎች አሸናፊ ቢሆኑ ኖሮ አምላክ የሚሆነው ሰይጣን ጨርሶ ኢንስፒሬሽናል ድራማ ይባላል። እኔ ነውና እሺ ቀጣይ ጥያቄ ለፊልም ስራ አይጠቅምም፣ ምንም ለፊልም ስራ አይጠቅምም። በእናንተ ውስጥ ያለ ማንም የማያውቀው ድብቅ የተለየ ችሎታ ያለው ሰው የማያውቀው በጣም አንጠረኛ ሊሆን ይችላል። በጣም ላይጠበቅበት ይችላል። ግን በቃ እንዲህ አይነት ነገር አይገኛል ብዙ ሰው አያውቀውም። ግን በዚህ እኔ በጣም ጎበዝ ነኝ የምትሉት ነገር አይ ምንም ከዚህ ጥያቄ ጋር አሊኔት ላያደርግ ይችላል። ግን እኔ ከልጅነቴ ጀምሮ በጣም ብዙ አይነት ነገር ሞክሬያለሁ። የቀን ስራ ሞክሬያለሁ፣ ዌይቲንግ ሞክሬያለሁ፣ ፓርኪንግ ሰርቻለሁ። ግን በጣም ጥቂት ጊዜ ነው። ቱር ጋይድ ነበርኩ፣ ተምሬያለሁ። ቱር ጋይድ ነበርኩ፣ ጋራጅ ሰርቻለሁ። በጣም